የአንዋር ባለቤት ናት እንዴ? የአንዋር ባለቤት ናት። ከጀርመን ደውላልኝ ነበረ እና ሂጂና መልሽላት ብላኝ የሱመያን ስልክ ሰታኝ ነው የመጣሁት ማለት እና ለሱመያ ስደውል ደግሞ ስልኩ አይሰራም። ከአንዋር ጋር ደግሞ በጣም ተጨቃጭቀን ነበር። ሲጀመር ልጅቷን እንዴት ከእናት ነጥቀት አመጣለህ ብዬው ነበረ። ነገር ግን እሱ ለክፋት ሳይሆን እዛ ስለሆነ ሰኢድ ቢያንስ ልጆቹን አይቶ ወደዚህ ይመጣል ብዬ አስቤ እንጂ ክፋት አስቤ አይደለም ነው ያለው። እንዴት እንደዚህ አይነት ነገር ይታሰባል? እንግዲህ እኔም በጣም በብዙ ጭቅጭቅ ውስጥ ነው ይዣት የመጣሁት። እናት ነች። እሱ ምን ሊያረጋት ነው? እሺ ለሰኢድ ሊሰጥ እኮ አይደለም ሲጀመር ማለት ነው። በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? ሰላም ለእናንተ ይሁን። እንግዲህ ዛሬ ጥሩ ነገር ይዘን መተናል። ምንድነው ካላችሁ አልሐምዱሊላህ ጀሚላን ለኔም ይዘው እየመጡ እንደሆነ ነግረውናል። አለይኩም ወራህመቱላሂ ወበረካቱ። እንግዲህ ቀደም እንዳወራ ነው ማለት ነው። ቀን ሙሉ ነበር ስንፈልግ የዋል ነው ማለት ነው። አሁን እንግዲህ ወደ አመሻሽ ላይ ነው። እንግዲህ ደውላልኝ ጠብቂ ትንሽ ጠብቂኝ ብላኝ ነበረ። ሪካርድ ማስቀምጣልኝ ነበረ። ትንሽ ጠብቂኝ አሁኑኑ ብላ ነበር መሰለኝ። እንግዲህ እሷ ትሁን እኔ ምን እንዳረገች አላውቅም። ከጀርመን ያለችው ሰኢድ ታናሸት ስኪና ማለት ነው። ቪዲዮ ላይም ከዚህ በፊት አውርቻለሁ ማለት ነው ስለሷ እና እንግዲህ የሆነ ሰው ደውሎ ሴት ነች እየመጣሁኝ ነው ብላለች። ማን እንደሆነ አላውቅም። እየመጣሁ ነው ጠብቁኝ ነው ያለችው። እንግዲህ ምን እንደሆነ ያልተናገረችውም ግልጽ ያደረገችው ነገር የለም። እኔም ተደውሎልኝ ለአንተም ተደውለልካ እንግዲህ ሱመያን እዛ ጠብቀኝ አንድ ቦታ ሆናችሁ ጠብቁኝ የሚሆን እንግዲህ አሁንም እንግዲህ እንትን እንዳሉ እንግዲህ አቲቃን አላስኩም ማለት ነው ነገር እኛ የምንፈልገውን ነገር እናገኝ። ይሄንን ነገር ማለት ነው እጅግ በጣም ያው በድጋሚ ራሱ እንደዚህ አይነት ነገር ራሱ ማለት ነው በስተት እንዳታስቡት በስተት ማለት ነው። ሲጀመር ለኔም ተደውሎልኝ መጀመሪያ ምንም ነገር እንዳታስብ ያለችኝ እሷ ቪዲዮውን አይታ ምንም ነገር እንዳታስብ ያለችኝ ማለት ነው። አሁን እንግዲህ ድጋሚ ነው በድጋሚ መተን ነው እንግዲህ ቪዲዮ የምንቀርጸው ማለት ነው። ከዛ ቪዲዮ በኋላ ስንት ቦታ ሄድን? በጣም ብዙ ቦታ ሄደናል። ድምጿን ሰምተሻታል ስትነግርሽ ነው? ኧረ እኔ ምንም ነገር የሰማሁት ነገር የለም። ጀሚላ አንቺ ጋር ናት ወይ ስላት መጣሁ ምን አስቸኮለች? ዞሮ አንቺ ወደ አንቺ ጋር እየመጣሁ ነው። ትክክለኛው ደግሞ ሱመያን ለማግኘት በእንደዚህ አይነት ነገር ወይም ልጆቿን ለማግኘት በእንደዚህ አይነት ነገር እጅግ በጣም የሚደብር ነገር ነው። እንደዚህ አይነት አስተሳሰብ የማይሆን ነው። በቃ እኔ የምናገረው ይሄንን ነው። ምን ታያለሽ አንቺ? አንተስ ምን ትላለህ? እንጠብቃለን። አሁን ጀሚላ እስከምናይ ድረስ ምንም ማወራ ራሱ ነገርኩህ እኮ እርግጠኛ ሆኛለሁ። በቃ እኔ ትመጣለች ስላሉኝ እርግጠኛ ነው። ከሌላ ሰው የሰማሁት ነገር ስላለ ማለት ነው። ሰኪም እኮ ማለት ነው ትመጣለች ምናምን እኮ አላለችም። ታገሽና ጠብቂኝ አሁን እንደምን ብዬ ጨርሳለሁ ተረጋጊ ነው ያለች ማለት ነው። በቃ እሷ ካለች እኔ በቃ እንጂ አሁን እኮ እስካሁን እኮ እሷም አልደወለችም። ምንም ነገር ያለች ነገር የለም። አልደወለም ሲፈጠር አልደወለልኝ። ይኸውልሽ እንደዚህ አይነት ነገር በጭራሽ እንዳይደገም መጠንቀቅ አለብሽ። ሲጀመር እስከምትመጣ ድረስ ለምን አትቀመጥ? ለምን አንቀመጥም? የት እንቀመጣለን? በቃ እንቀመጥ። ምን መቀመጫ ይጠፋል? ችግር የለውም። እኔ አልቀመጥም። ደክሞሻል እስካሁን ድረስ። ችግር የለውም። ደክሞኛል። ስትፈልጊ አይደል እንዲሁ አልሽው? አዎ እኮ ብፈልግም ችግር እሺ በቃ እስቲ ያለውን ነገር አስረጅኝሽ። ያና ሰኢድ ያንዋር ኤኒዌይ በጣም ይከብዳል። በነገራችን ላይ ገና ላይክ ምንም የማታቅ ጨቅላ ህጻን ልጅ ነች። 3-4 አመት ቢሆናት ነው አይደል? ወደ 4 አመት እየተጠጋት ያለች ልጅ ነች እና ከእናቷ ወስዶ መሄድ እናቷም ፌንት ብትነቅል የሆነ ነገር ብትሆን ማነው ተጠያቂው? ይሄ ራሱ ከባድ ነገር ነው። ግን ደግሞ ለክፋት እንዳልሆነ ሁላችንም ማሰብ አለብን። ለማስታረቅ ነው። ላይክ ይይዛታል። ከዛ ልጄን ብላ እሷ እዛው ቁጭ ስትል እስከዛ ድረስ ሰኢድ ይመጣል፣ ከዛ ይታረቃሉ በሚል ሀሳብ የተደረገ ነገር ነውና እሱም በክፋት ነው ብዬ አላስብም። ብዙዎቹ እንዲታረቁ ነው የሚፈልጉት። ይህ ነገር ደግሞ ማብቂያ ቢኖረው የሁል ጊዜ ምኞቴ ነው። ቢታረቁ ደስተኛ ነኝ። መታረቅና አንድ ላይ መኖሩ አለመቻል መብት ነው። መነጋገር ግን ትልቅ የስልጣኔ እንትን ነው። በቃ በዚህ ዘመን የሰው ልጅ ተነጋግሮ መፍትሄ መስጠት ይቻላል። በዚህ ደረጃ እና አባት ነው እሱም ልጆቹ ከአባት ከእናት ተነጥሎ ይደግ የሚል አይመስለኝም።
በቃ ይበቃል። ላይክ ይሄን ሁሉ ማድረግ እኔ ማለት አሁን ልትናደሩ ትችላለች። ላይክ ሱመያም በቃ ብትልና እንደዚህ በጠረጴዛ ዙሪያ ላይ ተወርቶ በቃ እኔ ልጄን ማሳደግ ነው የምፈልገው፣ አንተ በፈለግበት ሰመተክ ልጆችን ብትለው የተሻለ ነው ብዬ ነው ማስበው። እንደኔ አመለካከት ይሄ ሁሉ ግርግር ይሄ ሁሉ ነገር ከሚመጣ ብታሳይ፣ እሱም አባት አይደል ማየት የለበትም። ልጆቹስ አባታቸውን አይናፍቁም? ምንም አይቀማትም፣ እመኑኝ አይቀማትም። እሷም እያደረገች ያለችው ነገር ስህተት ነው። ጎበዝ ነች፣ ከእሷ ጋር ነኝ፣ በጣም የእሷ ደጋፊ ነኝ። ሞር ጀግንነቷን ደግሞ በዚህ እንደሰለጠነ ቁጭ አድርጋ አውርታ ቤተሰቦቿ ከእሷ ጋር እንደሆኑ ታውቃለች። ገባሽ? ከሆነ ጊዜ በኋላ እነሱም እየተናደዱባት ነው ሊሄዱ የሚችሉት። ምንም ቢሆን ወንድማቸውን ነው የሚመርጡት አይደል? ስለዚህ በቃ የእሱ ብር አያልቅም። በኢትዮጵያ ኖሮ ሊያልቅም ይችላል፣ አይታወቅም። ብቻ ያገባንም ይሄን ነገር በቃ እንዲል ማድረግ የምትችለው እሷ ነች። በቃ ለልጆቿ ሂጂና መልሽላት ብላኝ ለሱመያን ስልክ ሰታኝ ነው የመጣሁት ማለት እና ለሱመያ ስደውል ደግሞ ስልኩ አይሰራም። ከአንዋር ጋር ደግሞ በጣም ተጨቃጭቀን ነበር። ሲጀመር ልጅቷን እንዴት ከእናት ነጥቀት አመጣለች ነበረ። ነገር ግን እሱ ለክፋት ሳይሆን እዛ ስለሆነ ሰኢድ ቢያንስ ልጆቹን አይቶ ወደዚህ ይመጣል ብዬ አስቤ እንጂ ክፋት አስቤ አይደለም ነው ያለው። እንዴት እንደዚህ አይነት ነገር ይታሰባል? እንግዲህ እኔም በጣም በብዙ ጭቅጭቅ ውስጥ ነው ይዣት የመጣሁት። እናት ነች። እሱ ምን ሊያረጋት ነው? እሺ ለሰኢድ